ሂሩት ልጄን ሰረቁብኝ ብላ የሶስት ታዳጊ ልጆችን ስም እየተጣራች የስድብ ውርጅብኛን ማዝነብ ቀጥላለች። ልጇን የበላ ጅብ አልጮህ ካለ 3 ሰዓት አስቆጥሯል። የሰፈርተኞችን ሰላም በማደፍረሷ የሶስቱን ታዳጊ ልጆች ቤተሰብ በማስጨነቋ ሰፈርተኛው ለፖሊስ ደውሎ በአስቸኳይ በቁጥጥር ስር ካልዋለች አደጋ ላይ እንወድቃለን ብለው ፖሊስ መጥቶ ሂሩትን ወሰዳት። እብዷን ሂሩትን። የሂሩት ሁኔታ አስፈሪ ነበር። አጫጫኋ ያስደነግጥ ነበር። ድንጋይ ይዛ ከምትወረውርባቸው ቤቶች መካከል አንዱ የአስቴር ቤት ነው። አስቴር ምንተስኖት የሚባል ጎህ ቀዶ ጀንበር እስክትጠልቅ ድረስ ካስፈሪው የቡልቡላ ወንዝ የማይጠፋ አይጸዴ ፊት ያለው የ9 ዓመት ታዳጊ ልጅ አላት። ምንተስኖት የከሰዓት በኋላ ውሎን ቤት ቢያደርግም አለወትሮ ጭምት የመሆኑ ሚስጥር ለእናቱ ባይገባትም አንድ ስተት ሰርቶ መሸሸጊያ ጥግ እየፈለገ እንደሆነ ግን ገብቷታል። ሂሩትን ፖሊስ ጣቢያ ሲሰዷት አስቴር ደግሞ ምንተስኖትን ይዛ ከአይን አራቀችው። የፈራችው ነገር አለ። ሂሩት ሲነሳባት ምን አይነት ባህሪ እንደምታሳይ፣ ለልጇ ግድ የሌላት እናት መሆኗን፣ የምትኖረው ከወንዙ ወዲያ ከሚገኘው ሰንሰል ውስጥ መሆኑን ምንተስኖት በጥልቀት አውግቷት ያውቃል። ውሎውን ከጎዳና ተዳዳሪዎች በማድረጉ ሁልጊዜ እንደወቀሰችው፣ ሁልጊዜ እንደገረፈችው፣ እሱ ግን ምንም አይለወጥ። ጎረቤቶቿ አረ ይሄንን ልጅ አደባስከሽ እንደው በጠራራ ፀሐይ ቡልቡላ ወንዝ ምን ያደርጋል መከኛ ቢመታውስ ይሏታል። አስቴር በባለቤቷ ነው የምታሳብበው። አባቱ ነው እኔ ምንም አይሆንም ልጆች የሚሆኑትን ሆኖ ይደግ ነፃነቱን አትገድቢው እያለም ይነተርከኝ ትላለች። ልጇን አስመልክተው ለሚመክሯት ሁሉ አረ እንዲህ የበዛ እንደሆነስ እንደው ለመሆኑ ተማሪ ቤት ይሄድልሻል ይሏታል። መሄድማ ይሄዳል። በትምህርቱ ሁሉ ጊዜ አንደኛ በመውጣቱ እኮ ነው አባቱ ቁጣማ ያበረታበት። አንድ ቀን ብቻ ነው የገረፈው። ምንተስኖትና ጓደኞቹ በሰሩት ጀልባ ወንዙ ላይ ሲንሳፈፉ አይቷቸው ጀልባ ግራ ተጋብተው ይጠይቃሉ። በሸምበቆ ገጣጥመው በሽቦ አስረው 2 ሰው ምትጭን ጀልባ ሰርተው ቀኑን ሙሉ በቡልቡላ ወንዝ ላይ ሲመላለሱት አይደለም ይውሉት። እንደው ማምላክ ትሆነኝ እንጂ እንደው ልጆቻችንን እኮ መጠበቅ አልቻልንም ትላለች እናቱ። ባለፈው ወር ምንተስኖት በጠራራ ፀሐይ ቁጭ ብሎ አላፊ አግዳሚው ላይ አይኑን ሲያቆለጨልጭ አይተው ደነገጠች። ከገበያ መመለሷ ነበር። አንተ እዚህ ምን አባክ እየሰራህ ነው? እየለምኩ አይደለም። ምን እየሰራህ ነው? የምህረት ባል ጉልቤው አስፋውን እየጠበቅኩት ከነጋ ጀምሮ ጠብቄው እስካሁን አልመጣም። ምህረትን ከሌሎች ለማኞች ጋር አስረዋታል። የአፍሪካ መሪዎች መጥተዋል ተባለና እስኪሄዱ ድረስ አይፈቷትም። ከዛ ባሏ እዚህ የምትለምንበት ቦታ ከመጣና ያለችበት የታሰረችበትን ቦታ በቃ ልነግረው። ምህረት ማለት ምንተስኖት አሁን በተቀመጠበት ቦታ እየተቀመጠች ልጇን ታቅፋ ለምን አይምታድር ምንተስኖትና ጓደኞቿ አብዝተው የሚወዷት ልጅ ናት። እንኳንስ ልጅ ልትወልድ ለወንድ ለመብቃት አመታት የሚቀራት ስለምትመስል ብዙዎች ያዝኑላታል፣ ይመጸውቷታል። ባሏን ታውቀዋለህ እንዴ? አይተው ታውቃለህ? አይ ታዲያ እንዴት ልትለየው ነው? ምረት ግንባሩ ላይ ቶሎ የሚታይ ጠባሳ አለበት። ጠባሳ? አው ምረት ነግራኛለች። ባሌ ይመጣል ጠብቁልኝ አለቻችሁ? አው ጠብቁትና ያለውበትን ቦታ ንገሩት አለችን። ከዛ የ2 ሰው አይን በቦክስ አጠናክሮ ታስሮ ነበር። ዛሬ ከእስር ቤት ሊያመልጥ ይችላልና ጠብቁት አለችን። አንተም ብሎ ጠባቂ፣ አንተም ብሎ ተቆርቋሪ ና ተከተለኝ። ምንተስኖት ማለት ይሄ ነው። አንድ ነገር ከተሰጠው ብርቱካን ወይም ዳቦ ወይም ሌላ የሚበላ ነገር ከተሰጠው ወዲያውኑ ለምረት ይወስድላታል። የምረት ልጅ አቅሙ የደከመ የተልፈሰፈሰና ጤናማነት የራቀው
በ7 ወሩ የተወለደ ነበርና አመት ሳይሞላው አረፈ። ሰሞኑን አለፈ። ምንተስኖት ከትምህርት ቤት ሲመለስ የሚያውቁት ህፃናት አግኝተውት የጓደኛችሁ ልጅ ሞታ ተቀበረች ብለው ነገሩት። እያለቀሰ ነበር ምህረት ወደምትገኝበት ያዘከመው። የተቀበረበት ቦታ ውሰጂኝ አላት። ጓደኞቹን አስከትሎ መጥቶ ለምን ሄደን እንድናለቅስለት እኛኮ ልጅሽ አድጎ በግረት መሄድ ሲጀምር ወደ ቡልቡላ ወንዝ ወስደነው በጀልባችን ልናንሸራሽረው ነበር። አሁን የት እንደቀበርሽው አሳይኝና። አይ ይቅርባችሁ፣ እኛ ሰፈር እንደኛ የሚፈራ ስለሌለ የባምቢስ አንበሶች እኮ ነው የምንባለው። አንፈራም። እኔ ካልፈራው ጓደኞቼም አይፈሩ። የቡድናቸው አለቃ እኮ ነኝ። ተይ ወደ ተቀበረበት ቦታ ውሰጂኝ። አይ ያደርግላችኋል። ትልቅ ሰውነን ገንዘብ ስናገኝ በድንጋይ ቤት እንሰራለታለን። ደግሞ አንቺ ስትሞቺ አብረሹት እንድትቀበሪ በፊልም እንዳየነው አበባ አቅፈን እንመጣና መቃብሩ ላይ እናደርግለታል። አይ ሌላ ቀን አሳያችኋለሁ ዛሬ አይደለም ብላ ቦታውን ሳታሳያቸው እስካሁን ቆይታ ነበር። አሁን ደግሞ ሌላ ነገር እየተፈጠረ ነው። አስቴር የሚከታተላቸው አይንና የሚያዳምጣቸው ጆሮ እንደሌለ እርግጠኛ ስትሆን ምንተስኖትን በጥያቄ ታጣድፈው ጀመር። ምንም ሳትዋሽግር የምትወሻክት ከሆነ ግን ለአባትህ ነግረውና ስጋን በጥርሱ ይዘለዝለዋል። እንደሌላ ቀን ፊት የሚሰጥህ እንዳይመስል እውነቱን ንገር። የእብዷን ልጅ ማን ወሰደው? ህፃኑን የት ነው ወሰዳችሁት? ላይ ነው እመታለሁ። ጭንን ምሽልክ አድርጌ ሳልቆነጥጥ እውነቱን አውጣ። ህፃኑን? አዎ። ታዲያ ራሷ ወንዝ ውስጥ ወርውራው ይሆናል። እኔ ልክ አንድ ቀን እንዳደረገችው። ምን? አዎ የሚጥል በሽታ የተነሳባት ጊዜ ልጇን አሽቀንጥራ ተወረውራው ይለ ራሷ ሳታውቅ ወደ ሩቅ ቦታ ተወረውራውና እኛ የሰረቅንባት ይመስላታል። በጥፊ ያጮለችው። ምን አባክ ትቀላምዳለህ? መናዘዝ ጀመረ። ሂሩት በሌለችበት ገንዳ ውስጥ ገብታ የሚበላ ነገር እየፈለገች ያለ እኛ ህፃኑን ወሰድ ነው። ከዚያ በጀልባችን ጭነ ነው እሷ ሳታይን በቡልቡላ ወንዝ አመለጥን። የታደረሳችሁት? ሩቅ ቦታ። ከዚያስ? ያለቀሰ እንዳያስይዘን ብለን ቡልቡላ ወንዝ ከተሻገርን በኋላ አስቀመጥ ነው። ከዚያ ፀሐይ እንዳይመታው አለንና ዛፍ ስር ባስተኛንበት ሌላ ሰው መጥቶ ሰረቀን። ቡልቡላ ዝምተኛ ወንዝ ይመስላል። የተቆጣ እንደሆነ ግን ማንነውን የሚገዳደር በሚል ስሜት መንደርተኞችን የሚረብሽ ወንዝ ነው። በክረምት ወራት እስከ ግንባሩ ድረስ በውሃ ተሞልቶ አካባቢውን በጎርፍ ያጥለቀልቀዋል። በልበል ሲለውም ከየት እንዳመጣቸው የማይታወቁ ከአገልግሎት ውጪ የሆኑ የማድቤት ቁሳቁሶችና ውራጅ ጨርቆችን ለመንደርተኞቹ በነጻ አድሎ ይሄዳል። እያጉረመረመ ይጓዛል። የቀጠሮ ሰዓት እንደረፈደበት ጉብል እየቸኮለ አንዳንዴም ዙሪያውን ከበው ወደሚኖሩ ነዋሪዎች ሰተት ብሎ ይዘልቅና የማይጠቀምባቸውን ቁሳቁሶች ይዞ ይሄዳል። የተለመደ ነው። ክረምት መጣው ብሎ ሰማይ በደመና በተሸፈነው ቁጥር የቡልቡላ ወንዝ ስጋትን ይዞ ይመጣል። እናም የፍርሃት ሰፈር ነው ቡልቡላ። ምንተስኖት ግን ጓዳ ጎድጓዳውን ያውቁታል። ማለዳ ተነስተው ዙሪያውን ሲዞሩት ይውላሉ። ዓለምን በመርከብ ስለዞረው ማጀላን ያወሩና እነሱም አይደፈሬ የሆነውን ቡልቡላ ወንዝ በመዞራቸው ከታላላቅ መንገደኞች መሃል ስማቸውን መድበውታል። እኛንን የባምቢስ አንበሶች እያሉ። እሺ ህፃኑን በጀልባ ከጫናችሁት በኋላ ማን ወሰደባችሁ?
አለች እናቱ ስለ ወንዙና ስለ ልጆቹ እያሰበች። ሌላ ሰው አሁን ማን እንደሆነ ያላየነው ሰው ሰይጣን ነው መሰለኝ። ናባክተው ሻክታለን። ቆይ እናንተ ምን ሊያደርግላችሁ ነው? ምን አባታችሁ ቆርጧችሁ ነው የሰው ሕፃን የምትሰርቁት? ለራሷ ወፈፌ አግኝታችሁ አናታችሁን በድንጋይ ብትበረቅሰውስ? ሕፃን ምን ሊያደርግላችሁ ነው? ተናገር። ለምህረት ልንሰጣት ብለን የየሱስ ሕፃን ስለሞተባት ሁሉ ጊዜ ከምታለቅስ ብለን አሳዝናን ነው ከሂሩት የሰረቅናት። ምህረት ናት የሂሩትን ልጅ ሰርቃችሁ አምጡልኝ የምለምንበት የለኝም ያለቻችሁ ምህረት ናት? አይ አላለችም። እኛ ግን ደስ እንዲላት ብለን ሰረቅንላት። ሂሩት ብቻ ተነስቶባት ሕፃን ልጇን ወንዝ ውስጥ ከምትጨምረው ብለን። እሺ ከሰረቃችሁት በኋላስ ለማን ሰጣችሁት? እውነቱን ንገሪ። የት ወሰዳችሁት? ትገርፍኛለሽ? አልገርፍም። በፓፒ ታስመችኛለሽ? ጫፍህን አይነካም። አንተ ብቻ እውነቱ። ምን ተስኖት ፈራ? አይኑ ውስጥ እንባ ሞልቷል። አመዳም ፊቱ ተርበተበተ። ጓደኞቼ ሂሩት ከሩቅ ስትከተለን እየጮኸች ስታባርረን አዩና እኔን አምልጠውኝ ሄዱ። ምን ያርበተብታል? ከዚያስ ምን ሆነ? ሕፃኑስ? ትከርፍኛለሽ? እውነት ከተናገርኩ ትመችኛለሽ። አንተ ልጅ ከዚያስ? አስቴር አይኗ ፈጧል። ደንግጣለች። መደንገጧን ሲያይ ምን ተስኖት ይበልጥ ተረበሸ። ማልቀስ ጀመረ። በደንብ ማልቀስ ጀመረ። ሕፃኑ ባንተ ጀልባ ውስጥ ነበር? አዎ። ከዚያ ሴት ወሰድከው? ወንዙ ድረስኩ። በኋላ ተከተለችኝ። እንደውን እንዳልሆነ ለማየት ሰው ሲል በሸንበቆ የሰራሁት ጀልባ አንገዳገደኝ እና ወንዙ አሰመጠን። ከዛ እኔ በፍጥነት ዋኝቼ ወጣሁ። ከዋለች አስቴር። ምን ግን ሕፃኑ? ምን ተስኖት ማልቀሱን ቀጠለ። የሂሩት ልጅ ወደ ወንዙ ሲገባ ትቼው ሄድኩና ከዛ ማንም ሳያየኝ በደንብ አለቀስኩ።